ባንቱ ይባላሉ። የመጣሁት ከባሌ ሮቤ ነው። ዲያቆን ዮሴፍ ነው ይባላል። ከሰሜን ጎጃም ዞን አዲት ከምትባል ከተማ ነው የመጣሁት። የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የአካውንት ፋይናንስ ተማሪ ነኝ። ዲያቆን ማክቤል ፈጠነ እባላለሁ። የ4ኛ ዓመት ማኔጅመንት ተማሪ ነኝ። ስሜ አእምሮ ደረሰ እባላለሁ። የመጣሁት ከምስራቅ ጎጃም ደጀን ወረዳ አካባቢ ነው። የአዲስ አበባ ዩኒቨርሲቲ 4ኛ ዓመት የአካውንቲንግ እና ፋይናንስ ተማሪ ነኝ። እኔ ቤተልሔም ፍቅሬ የክርስትና ስሜ ወለቱ ማርቆስ፣ የመጣሁት ከማዕከላዊ ኢትዮጵያ ከጉራጌ ዞን ቂጤ ከተማ ነው። ስሜ ብሩክ ሴቱ እባላለሁ። ከኦሮሚያ ክልል ቢሾፍቱ አካባቢ ከዛ ነው የመጣሁት። ማኔጅመንት ዲፓርትመንት ነው ዘንድሮ ተመራቂ ነኝ። ስሜ ሜላት ታምሩ ይባላል። የመጣሁት ከደብረ ዘይት ወይም ቢሾፍቱ ከተማ ነው። የ3ኛ ዓመት ኮሜርስ ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም ተማሪ ነው። ዲና ሞገስ ይባላለሁ። የመጣሁት ከኦሮሚያ ክልል አርሲ ዞን ይባላል። ናርዶስ ልብሰገድ ይባላለሁ። የ4ኛ ዓመት ሳይኮሎጂ ዲፓርትመንት ተማሪ ነኝ። የመጣሁት ደቡብ ወሎ ዞን ከላላ ወረዳ ይባል ቦታ ነው። ኢሳያስ ይበልጣል እባላለሁ። የመጣሁት ከቢቸና አካባቢ ነው፣ ምስራቅ ጎጃም ማለት ነው። እና እዚህ አዲስ አበባ ዩኒቨርሲቲ ደግሞ የ3ኛ ዓመት የኢኮኖሚክስ ተማሪ ነኝ። ሲኔት እባላለሁ። 3ኛ ዓመት ጆርናሊዝም ተማሪ ነኝ። ስሜ ደረሰ በቃሉ እባላለሁ። የመጣሁት ከምስራቅ ጎጃም ዞን ከባሶ ወልገን ወረዳ ነው። እዚህ አዲስ አበባ ዩኒቨርሲቲ ውስጥ የፓድም ተማሪ ነኝ። ስሜ ቃል ኪዳን ቦጋሌ ይባላል። የመጣሁት ሰላሌ ወይም ደግሞ ፊቼ ከምትባል ከተማ ነው። የ3ኛ ዓመት የሎጂስቲክስ ዲፓርትመንት ተማሪ ነኝ። ግቢ ጉባኤ ቤተሰብ ሲመደብልኝ የሚሰማኝ ስሜት ያው ብዙዎቻችን ከቤተሰብ ፍሬሽማን ሆነን ጓደኞቼ ምናምን ከቤተሰብ ይደወሉላቸው ነበር። እኔም ተደወለልኝ ያው ዝም ብዬ ነው የሄድኩት። ከዛ ግን ከሄድኩኝ በኋላ የነበረው ትምህርት እና እዛ ያገኘሁት ነገር ደስ የሚል ነበር። እስቲል ከአይምሮ አይጠፋም። የመጀመሪያ ቀን አባታችን ዲያቆን አብርሃም ያስተማረን ትምህርት አሁንም ድረስ ውስጥ ያለና በወቅቱ በነበረው ሲያስተምር የነበረው ነገር እና ሌሎች ነገሮች በጣም ስበው ነበርና እና መጀመሪያ ሲያገኘን ነገር ያው ለቤተክርስቲያንም አዲስ ማለት እንዴት ነው ወደ ቤተክርስቲያን ሄጄ ማላቅ አይነት ሰው ነበርኩና ነገር እሱ ደግሞ ጥሩ ስለነበር ሲያስተምራም ነበር። በፈሪሃ እግዚአብሔር ነበር ሲያስተምር ምናምን እንዴት መቀጠል እንዳለች ነገር በጣም ደስ አለኝ። እዚህ ከመጣሁ በኋላ ቤተሰብ ስገባ የተሰማኝ ስሜት የኔ የሚለው ሰው እናትና አባት እህትና ወንድም ያገኘሁበት ቦታ ነው። የምር እህትና ወንድም የምርና አባት የሆነ ሰው ማግኘት ማለት ደግሞ ግቢ መታችሁ በተለይ ፍሬሽማን ላይ በጣም ትልቅ ደስታ ነው። እውነት ብቻችሁን እንደሆናችሁ የተሰማችሁ ግን ደግሞ የኔ የምትሉት ሰው አለ። የሚገዳው የእናንተ ጭንቀት፣ የሚገዳው የእናንተን ነገር መስማት የሚፈልግ ደስ ብሏችሁ የምታወሩት የሆነ ሰው አለ እና በጣም እንትናችሁን የሚቀንስ ጭንቀታችሁን የሚቀንስ ነገር እና ቤተሰብ ስብስባ በቃ በጣም እውቀት ያላቸው ጎበዝ የሆኑ በህይወታቸው በእውቀታቸው በምግባራቸው ሁሉ የሚያስተምሩ እህትና ወንድሞች ነበሩኝ እና በቃ ስለ ቤተክርስቲያን ለማወቅ ስለ ኦርቶዶክስ ለማወቅ በጣም ብዙ ኦፖርቹኒቲ ነበረኝ። በጣም ማወቅ ችያለሁ። የሚገርመው ዲያቆን አብርሃም ጉዞ የመጀመሪያ ፍሬሾች ስናደርግ እኔ ፍሬሽ ሆኜ አመራሩ ማለት ሲያስተምር ምናምን አይቼ ነበር የቀኑት የእሱ ልጅ ቢሆን ብዬ ነበር መጀመሪያ እሱን እንዳየው እና ከዛ እንዳጋጣሚ ደውሎልን ነው ስል ከዛ ስንመጣ ቅዱስ ማርቆስ ነው ስናገኘው በጣም ደስ ብሎኝ ነበር። ከዛ እንደውም አሁን ቤተሰብ ውስጥ ያሉትን ልጆች ያመጣሁት 2 ልጆች አሉ። እነሱ ልጆች ሆኖ የቀሩት ማለት ነው። እኔ እንዳጋጣሚ የፈለግኩትን ቤተሰብ ስላገኘው ቤት እንኳን አላውቃትም ነበር እውነት ነው። አብሬሽ ግን በጉዞ ላይ በጣም እያስተማረ ስለነበር የእሱ ልጅ ቢሆን ጥሩ ማላለው ብዬ ነበረ። እንዳሰብኩት ተሳካልኝ። በጣም ደስ ብሎ ነበር። እውነቱን ለመናገር ከዚህ ቀድሞ ኤክስፒሪየንስ አልነበረኝም፣ መረጃውም የለኝም ስለ ቤተሰብ ጉዳይ። ግቢ ከተገባ በኋላ ቤተሰብ ይኖራል አይኖርም የሚለውን ነገር አላውቅም ነበርና መጀመሪያ መጥተው የሁላችንንም ስልክ ቁጥር ነበር በየዶርም እየዞሩ የተቀበሉን። ከዛ በኋላ ነው ወደ ቤተሰብ የተቀላቀልነውና በእውነቱ በጣም ደስ ብሎኛል። እንደ ወንድም እንደ እህት ቤተሰብ እንድንመሰርት አድርጎናልና ደስ ብሎኛል በጣም። ለመጀመሪያ ጊዜ ወደ ቤተ አብርሃም ቤተልሔም ተጠርተን ስንመጣ ቤተሰብ ምንድነው ግራ ተጋብቼ ነበር። ግን ደግሞ
ማርቆሳችን ዲያቆን አብርሃም ለመጀመሪያ ጊዜ ያገኘን በደንብ አድርጎ አግባብቶን በደንብ እንድናውቅ ቤተሰብ የሚባለው ነገር ምን እንደሆነ ነግሮን በደንብ እንድናውቀው አድርጎናል እና ያችን ቀን መቼም ልረሳት አልችልም። ከእህትና ከወንድሞቼ ጋርም ለመጀመሪያ ጊዜ የተገናኘንበት ቀን እናትና አባቴን ያገኘሁበት ቀን ስለሆነ እሷን ቀን ልረሳት አልችልም። የመጀመሪያው ትምህርቴን እንድቀጥል አሁን ያለሁበት ደረጃ ላይ እንድደርስ ያደረገኝ ይህ ቤተሰብ ነው። ይህ ቤተሰብ ባይኖር እንደ አንድ የግቢ ተማሪ ትምህርቴን ለመቀጠል ሁላ ቸገር ነበረ። እዚህ ግቢ ውስጥ ስንሆን በተለይ በመንፈሳዊ ሕይወት ላይ የሚያግዘን እና ሰው ከሌለ ትምህርት ለመቀጠል ትንሽ ከበድ ይላል እና የሆነ ሰዓት ማቋረጫ ሄጄ ነበረ ለመመለስ ምክንያት አሁን ላለኝ ደረጃ ትንሽ ብትሆን ላለች የመንፈሳዊ ሕይወት ዋናው መሰረቱ ይህ ቤተሰብ ነው። በዚህ ቤተሰብ ውስጥ አገኘሁት የምለውን ነገር በቃላት ለመግለጽ ትንሽ ይከብደኛል። በጣም ብዙ ነገር አግኝቼበታለሁ። ግቢ ውስጥ ያለኝን ነገር በሙሉ ያገኘሁበት እዚህ ቤተሰብ ላይ ነው ማለት ነው። እጅግ ብዙ ጥቅሞችን አግኝቻለሁ። የተወሰኑትን ለመናገር ከግቢ ጉባኤ በፊት ወይም እዚህ ዩኒቨርሲቲ ከመግባታችን በፊት የቁርባን ህይወት ያው በኛ አካባቢ ብዙ ይፈራል ወይም በወጣት እድሜ ላለኖች ለኛ የሚገባ ነው ተብሎ አይታሰብም። እዚህ ከመጣን በኋላ ደግሞ እንደውም ለየት ባለ መልኩ የሚገባን ለኛ እንደሆነ ተገንዝበን ወንድሞቼ በእውነት ብዙዎች አስተዋጽኦ አድርጋቸዋል እዚህ ለመድረስ ለኔ ህይወት። ግን እንደው ለመጥቀስ ያክል የተወሰኑትን ያልተጠቀሳችሁዎች ያው እንዳላችሁ ሆናችሁ ማለት ነው። እነ ዲያቆን ዮሴፍ፣ እነ ዲያቆን ማክቤል፣ እነ ቡሩክ ሰይፉ፣ እነ ተፈራ በጋሻው እና ሌሎች ወንድሞች እህቶች፣ ከእህቶችም ደግሞ እነ ሰውለኔ፣ እነ ናርዶስ ብዙዎቻችሁ በእውቀትም በህይወትም አስተምረውኛል እና የቁርባን ህይወትን የዕለት ከዕለት ህይወታችን ክርስቲያናዊ ተግባራችን እንድናደርግ በቤተ እምነቶች ደረጃ ደግሞ ሌሎች ተጻራሪ ቤተ እምነቶችን ጥያቄ በመመለስ ደረጃ በዕቅበተ እምነት ደረጃ እንድንጎለብት አድርጎኛል እዚህ ቤተሰብ መሆኔ። እንደውም ጥያቄ ከመመለስ አልፈን ሌሎችንም ቤተ እምነቶች ሄደን የምንጠይቅበትና የአማንያን ደግሞ ወደ ቤተ እምነታችን የምንስብበት ብቃት እንዲኖረን አባታችን ዲያቆን አብርሃምና እናታችን ቤተልሔም በህይወትም በእውቀትም በምግባርም በማስተማር እዚህ አድርሰውኛል። ፍቅርን የተማርኩት አንዳችን ለሌላኛችን እንዴት መኖር እንዳለብን የተማርኩት። ምክንያቱም የአንድ ሰው መውደቅ የአንድ ሰው ከዚህ ጉባኤ መለየት ለሌሎቻችን ምንም የሚቀንሰው ነገር ላይኖር ይችላል። ግን እንደ ቤተክርስቲያናዊ አንድነት ስናየው ከህይወት መዝገብ እንዴት ነው እንደ መለየት ነው እና አንዱ ለአንዱ የሚያስብበት ምን ሆነ የጠፋኸው ምን ሆነ ነው የሚባባልበት ላይ በጣም ይገርመኝ ነበር እና ፍቅርን ተምሬያለሁ። ለሌላ ሰው መኖር እንዳለብኝ፣ የወንድሞቼ መውደቅ መነሳት፣ ከወንድሞቼ ጥሩ ነገሮችን መማር እንዳለብኝ፣ በጸጥ ሲኖር ደግሞ እንዴት መናገር እንዳለብኝ፣ አንድን የጠፋ ሰው እንዴት ነው መመለስ ያለብኝ የሚሉትን ነገሮች ጠቅለል ሳደርገው ፍቅርን አግኝቼበታለሁ። ፍቅርን ተምሬያለሁ። ብዙ ነገር አግኝቻለሁ በእነዚህ 3 ዓመታት ውስጥ። ለምሳሌ ለመጥቀስ ያህል በየጊዜው በተገናኘን ቁጥር ማለት ትምህርቶች አሉ፣ የምንማራቸው ቃለ ወንጌሎች አሉ፣ የቅዳሴ ትምህርት የምንማር ነበረ። ከዛ በተረፈ ደግሞ ዋናው ጉዳይ የንስሐና የቁርባን ጉዳይ ነው እና ስለሱ በደንብ የጠለቀ እውቀት እንዲኖረን ያሉንን ጥያቄዎች አንስተን በደንብ እንድንወያይ የሚደረግበት ጊዜ ነበረ እና ሞር ወደዛም በደንብ እንድቀርብ እንድረዳውም አድርጎኛል። ከሰጠችን አንዱ ምንድነው ያው ቁርባን እንደምታውቁ ክፍለ ሀገር ሳደው አልቆርቡም ነበር። እውነት ለመናገር አባቶችም አይፈቅዱልንም ነበር ያሉት እና እዚህ ሲመጣ ዲያቆን አብርሃም ምናልባት ይህ ነገር ለሌሎች ሊጠቅም ይችላል ምን ብሎ ሲያስተምርን ጉዞ ስንሄድ በሽተኛ ነው ወይስ ጤነኛ ነው መድኃኒት የሚፈልገው ብሎ ሲያስተምረን በሽተኛ ነው እና በሽተኛ ከእናንተ በላይ አለ ከኛ በላይ አለ ስለዚህ ቁረቡ ምናምን ብሎ ከዛ እሱ አይምሮ ውስጥ መመላለስ ሲጀምር መቁረብ ጀመሩ። ከዛ እግዚአብሔር ፈቅዶ እስካሁን አለው ማለት ነው። ከልጆች ያገኘሁት በጣም ብዙ ነገር ነው። ያው ትንሽ ተማሪ ሆኛል ተጠቀምኩበት እንጂ ወደ ቤተክርስቲያን እንድቀርብ አድርገውኛል። በጣም ጎበዝ ተማሪዎች ናችሁ። በሁለቱ ባለሙያም በመንፈሳዊ በጣም ጎበዝ ናችሁ። በጣም ነው የምወዳችሁ። በእናንተ ምክንያት ግቢ ጉባኤን በደንብ እንድቀርብ አድርጋችሁኛል። ሰንበት ትምህርት ማለት መዝሙር ክፍልንም ዋንተ ምክንያት 1 ዓመት የምትሆን አገልግያለሁ እና አልቆጭም። ብዙ ነገር ነው ያገኘሁበት። እንዲህ ነው የሚባል አይደለም።
እናታችንም አባታችንም የሆነ ለመንፈሳዊ ህይወታችን ያደረጉት ነገር ይሄ ነው ተብሎ አንድ ባንድ የሚዘረዘር አይደለም። ከዛ በተጨማሪ ደግሞ እህት ወንድሞቻችን ጋር የምንማረው ነገር አለ። አንድ ላይ ስንገናኝ ጽዋ ላይ ዝክር ላይ የምናወራቸው እያንዳንዱ ነገሮች ክርስትናችን ላይ በደንብ እንድንሰራ አድርጎናል። ከዛ በዘለለ ይሄ ፐርሰናል ላይፋችንንም በደንብ ተቀራርበን እንድናወራ ይሄ ሪል ቤተሰባዊ ነገሩን ያመጣ ይመስለኛል በደንብ ማለት ነው። የሚታየውም የማይታየውም ይበልጣል ብዬ አስባለሁ። እንግዲህ እግዚአብሔር ይመስገን ብቻ ከሁሉም ቀድሚያ ወንድም እህቶችን አግኝቻለሁ። ሁለተኛ ደግሞ በግቢ ጉባኤ አገልግሎት እንድትሳተፍ ምክንያት ሆኖኛል። በጣም ደስ የሚል ጥሩ ጉባኤዎች የሚካሄዱበት ጥሩ የህይወት ምክክሮችን የምንመካከርበት ነው። ከዚያ በተጨማሪ ደግሞ በግቢ ጉባኤያችን ውስጥም ደግሞ ጥሩ ልጆችን ያፈራ ነው። በተለያዩ አገልግሎቶች የሚሳተፉ አባላት ያሉበት ነው እና በጣም ደስ የሚል ቤተሰብ ነው። ጥሩ ልጆችን በማሳደግ ጥሩ ልጆችን በማድረግ ለእኛም ደግሞ ጥሩ እናት አባቶችን የሰጠን ቤተ አብርሃም ነው። ቤተ አብርሃም እኛንም ጉባኤ እያካሄደ እየሰበሰበ ጥሩ የሆነ ግንኙነት እንዲኖረን ጥረት አድርጓል። በጣም የሚመሰገና ደስ የሚል ነው። በተለየ ሁኔታ ግን ዲያቆን አብርሃም አያቴ ማለት ነው በጣም ጥሩ ሰውና መካሪ አያትም ወንድምም መሆን የሚችል ሰው ነው። በእውነት በጣም ደስ የሚል ነው። ስለሱ ይሄ ነው ብሎ መናገር ይከብዳል። አያቴ ብዙ ነገር አድርጎልኛል። ብዙ ምክሮችን፣ ብዙ እርዳታዎችን ረድቶኛል። ስለዚህ አያቴን ይሄ ነው ከምለው ይልቅስ ያው ዝም ብል ይሻላል። ቤቲ እናቴ ሳስባት ትዝ የሚለኝ ሁሌም ቢሆን ፈገግታዋ ነው እና የምትመክራት መስሎኝ ግን ስትናገር አንዳንዴ እንዳትጨለም ቀላል ነው ምናምን የምትለው ነገር በጣም ትልቅ ነገር ነው ውስጤ ጋር ሲሰራ የነበረው እና ፈገግታዋ በዛ ላይ በጣም ደስ ይል ነበረ። አንዳንዴ እንዳትጨነቁ ምንም አይከብድም የምትለው ነገር በጣም ትልቅ ምክር ነው። አባቴ ግን በደንብ በመንፈሳዊ ህይወቴ እንድበረታ ያደረገኝ እሱ ነው። ጥያቄዎችን ጠይቀዋለሁ። ጥያቄዎችን በተለያዩ የሆነ ዲፕሬሽን ሞድ ውስጥ ስገባ እሱን አማክረዋለሁ እና እሱ በደንብ ይመክረኝ ነበር ማለት ነው። ያን ያጽናናኛል። ብዙ ነገሮች ከዓላማዬ እንዳልተሰናከልም ብዙ ነገሮችን ይመክረኛልና በጣም ብዙ ነገሮች ይመኛል። ሳላነሳው የማላልፈው ነገር ግን አባታችን በጣም ብዙ ነገር አድርጎልናል። በጣም እናመሰግናለን። ከዚህም በላይ ደግሞ ብዙ ነገር እንደምታደርግ እናምናለን። በግቢ ብቻ የሚያበቃ ነገር አይደለም ያንተ እና እንድትቀጥልበት በዚሁ ማለት ፈልጋለሁ። ግቢ ጉባኤ ውስጥ የምንቆይ ምክንያቶች የሆኑት በተለይ ደግሞ ዲያቆን አብርሃም ወንድሜ፣ አባቴ፣ መካሪ እውነት እኔ እንጃ ለሱ ቃል ያጥረኛል። ግን ብቻ በጣም ደስ ይል ነበረ። ስላወቅኳችሁም በጣም ደስ ብሎኛል። ቤተ አብርሃም ቤተልሔም ውስጥ ያላችሁ እህቶቼ፣ ወንድሞቼ በሙሉ እስከዛሬ ለነበረን ነገር በሙሉ በጣም አመሰግናለሁ። ወደፊት እንቀጥላለን። በተለይ ደግሞ እናትና አባቴ ደግሞ ያደረጋችሁልኝ ነገር በሙሉ ከኛ ምንም ነገር ሳትጠብቁ እኛን በደንብ አገልግላችሁናል። እኛ እንዳገለገላችሁን ደግሞ እግዚአብሔር አምላክ ሰማያዊት በምትሆን በቅድስት ኢየሩሳሌም ያስቀምጣችሁ፣ ዋጋችሁን እሱ ይክፈላችሁ። ዲያቆን አብርሃምና እናታችን ቤተልሔም ያው በቃል ለማግለጽ ስለሚያንሰኝ ነው እንጂ በእውነት ታውቃላችሁ። እናንተም ባልነግራችሁም እዚህ ለመድረሴ ዋናዎች ምክንያት እናንተ ናችሁና አባቴ ዲያቆን አብርሃም እጅግ በጣም አድርጌ እወድሃለሁ። በእውነት ባልነግርህም አንተ ውለታህን ታውቃለህ። እናታችን ቤተልሔምም ጉባኤ በተዘጋጀ ቁጥር በእውነት የእናትነት ፍቅርሽ እየገዛን የምትስቂው የምትጫወቹው እሱ ነበር አይምሮዬ ላይ እየተሳለው ስመጣ እሱ ነገር በጣም ያስደስተኛል። ለዘላለምም እስከ ህይወት ድረስ እንደው አንረሳሽም በእውነት እና እጅግ በጣም አድርጌ አመሰግናችኋለሁ። በያላችሁበት ሁሉ በአገልግሎት ስሩልኝ። አመሰግናለሁ። አብዱሽንም ቤቲንም በጣም ነው የምንወዳችሁ። እኛ ሁለተኛ ዓመት እያለን ማለት ነው የዛኔ እኔ ቤተሰብ የተሰጠኝ ምክንያት አባቴ ዮርዳኖስ አይችሉንም ታውቃላችሁ ዲያቆን በሱ ምክንያት ነው። የሱ ልጅ ስለነበርንና ጎበዝ ናቸው ተብሎ ስለሚታሰብ ነው ልጆች የተሰጠን። እምቢ ለማለት ፈልጌ ነበር፣ ግን አብረሽ የተመደብሽው ዲያቆን አብርሃም ነው ሲባል እሱንም ክላስ 1 ላይ ስለነበርንና ዲያቆን ስለሆነ ቢያንስ እሱ ይችላል ብዬ ስላመንኩ እሺ የተቀበልኩት እኔ
በጊዜው ጥያቄ ሲነሳልኝ አድቫይዘር ላለመሆን ብዙ ጥረት አድርጌ ነበረ። በጣም አስቀይሜያቸው ነበር። ይሁን እንጂ የእግዚአብሔር ፈቃድ እንደሆነ አንድ ነገር ተገለጠ። ለቤተ አብርሃም እናት የሆነችው እህት ቤተልሔም የምትባል አንድ ክላስ ተማሪ ነበርና አንዴ ቃል ወይም ሀሳብ እና አስተያየት ሰጠች። ምን የሚል ነበር የሰጠችው? እናንተ ዲያቆናት አድቫይዘር መሆን አንችልም ካላችሁ እኛ እኮ ምንም ሳናውቅ እናንተን ተማምነን ነው የመጣ ነው። ታዲያ እኛ ምን ልንል ነው የሚል ሀሳብ ስታቀርብ በዚህ ሰዓት ላይ ነበረ ኦኬ ይሄ ነገር የእግዚአብሔር ፈቃድ ነው፣ በእኔ ምክንያት ሌሎች ሰዎችም እምቢ ሊሉ ይችላሉ ብዬ ወድጄም ባይሆን የእግዚአብሔር ፈቃድ እንደሆነ ስላመንኩኝ አክሰብት አደረኩት። ከዛ በኋላ የተሰጡኝ ልጆች ነበሩ። ወደ 15 አካባቢ የሚጠጉ ቤተሰቦች አድቫይዘር እንደሆናቸው ተሰጥቶኝ ነበረ። ልጆቹን በመደወል እዚች ቦታ ነበር ለመጀመሪያ ጊዜ የተሰበሰብነው፣ እዚሁ ማርቆስ መጠለያ ማለት ነው። እንግዲህ የመጀመሪያ ቀን ሳያቸው ልጆቹ በጣም የሚያስደስቱ ናቸው። የተወሰኑ ልጆች ከውጭ ነን ብለው ነበር፣ ሌሎቹ ግን በሳቱ ተገኝተዋል። በሁለተኛ ጊዜ ግን ሁሉም ተማሪ ነበር የተገኘው እና መጀመሪያ አልቀበልም ያልኩበት እና ኋላ ከተቀበልኩ በኋላ ልጆቹ ካየው ሁኔታ የተነሳ አስተሳሰቤ ሙሉ ለሙሉ ራዲካል ቼንጅ ሆኖ ነበር። ምክንያቱም ልጆቹ ግማሾቹ በጣም አዋቂዎች ነበሩ፣ ግማሾቹ ደግሞ እያደጉ ያሉ ናቸው፣ ግማሾቹ ደግሞ ለመለወጥ ፈቃደኛ የሆኑ አይነት ልጆች ነበሩ እንጂ የሚያስቸግሩ ልጆች አልነበሩ። በቤተሰብ ውስጥ ውዳሴ ማርያም ጀምረው የአብነት ትምህርት ጀምረው የመጡ ልጆች ነበሩ። እነዚህ ልጆች በትክክል ድቁናን በየአመቱ በ2 ዓመት በአመት አንዱ በቁ ነው። 2 ልጆች ከቤተሰብ ውስጥ ምንም ዲያቆን አልነበረም። 2 ዲያቆናት ማፍራት ችሏል ቤተ አብርሃም በቤተልሔም። ሁለተኛ ነገር ደግሞ ስራ አስፈጻሚ መሆን ችለዋል። በጣም በሚገርም ሁኔታ ወደ 3 ልጆች ስራ አስፈጻሚ ሆነዋል። የግቢ ጉባኤው ስራ አስፈጻሚ በ2017 ዓ.ም ስራ አስፈጻሚ ሆነው ግቢ ጉባኤውን ጥሩ በሆነ ሁኔታ እንቅስቃሴ እንዲያደርግ አድርገውታል። ከዚህ በተዘለለ ደግሞ በትምህርት በአካዳሚክ ትምህርታቸውን በጣም የተመሰከረላቸው ጥሩ ዘንድሮ የምንጠብቃቸው ልጆችም አሉበት ማለት ነው። ከዚህም በተጨማሪ ሁሉም በሚባል ደረጃ በቤተሰባችን ውስጥ ግቢ ጉባኤ ክፍላት ውስጥ ፓርቲስፔት ያደርጋሉ። ሁሉም የተወሰኑት አድቫይዘር ይዘው ልጆቻቸውን በዚሁ መልኩ ልጆቻቸውን እያስተማሩ እና የተሰጣቸውን አደራ እየተወጡ የሚገኙ ልጆች ነው ያሉት። እንግዲህ እንደ እግዚአብሔር መልካም ፈቃድ በዚህ በ2018 ከ28 ልጆች የበለጡ ልጆች እንደሚመረቁ ተስፋ እናደርጋለን እንደ እግዚአብሔር መልካም ፈቃድ። እንኳን ለዚች ቀን በሰላም አደረሳችሁ። ትልቅ ነገር ነው ለዚች ቀን መድረስ። ያልደረሰም አለ፣ ከመካከላችሁም የቀረም አለ፣ የምታስታውሱት ከሆነ ወንድሞቹን ማለት ነው እና እድለኞች ናችሁ። ግን ፈተናው ገና መጀመሩ ነው። ፈተና ጨረስን ማለት ሳይሆን የህይወት ፈተና ህይወት ትፈትነናለች በብዙ አድርጋ። እኔም ያው ጀምሬዋለሁ እና እግዚአብሔር እርዳችሁ። እውቀት ምናምን አይደለም፣ እንደኔ ሳስበው ስራ የማግኘት እድል ነው፣ የእግዚአብሔር ስጦታ ነውና እግዚአብሔር በሁሉም ነገር ከፊታችሁ ይቅደም። ድንግል ማርያም ትጠብቃችሁ፣ ሀሳባችሁን ታሳካላችሁ። የምትወዱትን ስራ አገኙ። ዋናው እሱ ነው። ደሞዝ ብቻ ሳይሆን እናንተ ሰላም ሆናችሁ የምትፈልጉትን ስራ መስራት ነው ነገርና ያሰባችሁትን ያሳካላችሁ።